አመለኛው እግሬ መጓዝ የለመደ አመለኛው እግሬ መጓዝ የለመደ እናና ዘመድ ነበረን የምንለው ድሮ። Hello everybody, welcome back to my channel. This is YouTube Language Tube ነው። እንኳን በደህና ወደ ቻናሌ መጣችሁ። ዛሬ የምሰጣችሁ ቪዲዮ የዘላለም ቅርስ እንደሆነ እንቁት ሁሌም ነው የሚጠቅማችሁ ነው የምላችሁ። ለምን አትሉኝ? ውጭ ሀገር ሄዳችሁ በተለያዩ አረብ አገራት ለምትሄዱ ወንድም እህቶቼ ይሄ ቪዲዮ ለእናንተ ነው። ተጨንቄ ተጠብቤ አጥንቼ እርግጠኛነቱን አረጋግጬ የሰራው ቪዲዮ ስለሆነ ምን ብላችሁ አታልፉብኝ። በጣም ደስ ይለኛል። በጣም ደስ ይለኛል። I hope you like this video, right? And now, if you are new for this channel, please don't forget to like and subscribe this channel. ማድረጋችሁን አትርሱ። አድርጋችሁ ጀምሩ፣ ላይክ አድርጉ ጀምሩ፣ እዩትና በሽበሹበት። Have a good time. Let's go. ለዛሬ በጣም ምርጥና ለየት ያለች ቪዲዮ ይዘን መተናል። That is essential Arabic phrases for real life እናያለን ማለት ነው በዚህ ቪዲዮ። ዛሬ greeting, emergency, markets and more about this. We are going to see this, right? እንግዲህ ውጭ ሀገር ሄዳችሁ በተለይ ደግሞ አረብ ሀገራት ወይም ወደ ዱባይ ለስራ ለመሄድ ላሰባችሁ ዛሬ እዛ ሀገር ላይ ምንም አይነት የአረብኛ ቋንቋን ሳትችሉ ወይም የእንግሊዝኛ ቋንቋን ሳትችሉ እንዴት አድርጋችሁ መግባባት ትችላላችሁ የሚለውን ዛሬ ለዛ የሚያግዛችሁ ፍሬዞችን እና አረፍተ ነገሮችን እንዲሁም አባባሎችን ይዤላችሁ ነው በዚህ ቪዲዮ የመጣሁት። እስከመጨረሻው ይሄን ቪዲዮ ካያችሁት በእርግጠኝነት በስተመጨረሻ ላይ ስለ አረቢክ questions ማንኛውንም ጥያቄ ማስተናገድ ሙሉ መብቱና ስልጣኑ ይኖራችኋል ማለት ነው። እንዲሁም ደግሞ በእንግሊዝኛ የመናገር ስልጣኑን ትወርሳላችሁ ማለት ነው። እስከመጨረሻው አብራችሁን ቆዩ። Let's proceed to the next. All right. ወደ መጀመሪያው ስንሄድ እንግዲህ basic greeting politeness ነው ወይም ደግሞ እንግዲህ ሰላምታ በምትሰጡበት ሰዓት ላይ ምን ልትሉ ትችላላችሁ? መርሃባ that means hello እንደማለት ነው, right? مرحبا. Or you can say like this, sabah al-kahir, right? sabah al-kahir that means good morning እያላችሁ ነው ወይም እንዴት አደርክ እያላችሁ ነው ማለት ነው። Or you may say like that, masal kahir means good evening ወይም እንደምን አመሸህ እያላችሁ ነው ማለት ነው, right? You can use this ማለት ነው። Or ደግሞ shukran, right? shukran that means thank you. shukran is thank you ማለት ነው። The next one is afwan means you are welcome or sometimes excuse me ማለት ነው ወይም ደግሞ ምንም አይደል afwan ስትሉ ምንም አይደል ወይም ደግሞ ይቅርታ እያላችሁ እንደሆነ መገንዘብ አለባችሁ ማለት ነው። Or you may say like this, min fadlak, right? min fadlak means you use these phrases to men ማለት ነው ወይም min fadlak ማለት ወንድ ለሆነ ሰው የምትጠቀሙት ነው ማለት ነው። Or min fadlik ከሆነ ደግሞ to women ማለት ነው ወይም ደግሞ ለሴቶች ማለት እንደሆነ ማወቅ አለባችሁ። Or sometimes min fadlik please ልትሉ ትችላላችሁ like min fadlik እባክህ እንደማለትም ሊሆን ይችላል ማለት ነው, right? So በዚህ መንገድ እንድትወስዱት suggest አደርጋችኋለሁ። The next one is na'am means what? Yes, right? na'am means yes እያላችሁ ነው ማለት ነው። Or you might say like that, la or la that means no. la means no, right? አይሆንም ወይም no እያላችሁ ነው ማለት ነው። ma'assalama means goodbye. ma'assalama that is goodbye እያላችሁ ነው ማለት ነው። ma'assalama የሚለውን ፍሬዝ መጠቀም ትችላላችሁ ማለት ነው። እነዚህን በአጠቃላይ እንግዲህ ከኢንትሮዳክሽን ጋር የተገናኙ ቃላቶች ናቸው። ራሳችሁን ለማስተዋወቅ አንዳንድ ወሳኝ የሚባሉ ኮመን ወርዶችን በዚህ መልኩ ማወቅ ግድ ይላል ማለት ነው። ኦልራይት ወደ ሁለተኛው ስላችሁ እንግዲህ ወርክ ፕሌስ ወይም ኢሴንሻልስ ነው ማለት ነው። እንግዲህ ስራ ቦታ ላይ ልትጠቀሟቸው የምትችሏቸው እነዚህን የመሰሉ ፍሬዞች አሉላችሁ። don't worry about this ማለት ነው፣ እንዳትጨነቁ። ለምሳሌ አናስሚ means my name is እንደማለት ነው፣ ስሜ ማለት ነው። or my name is አናስሚ ስማችሁን ትጠቅሳላችሁ ማለት ነው። Or you could say هل تتكلم إنجليزية, right? هل تتكلم إنجليزية ስትሉ do you speak English እያላችሁ ነው። እንግሊዘኛ መናገር ትችላለህ ወይም ትችላለች ስትሉ هل تتكلم إنجليزية የሚለውን ፍሬዝ መጠቀም ትችላላችሁ ማለት ነው። And also you could say لأفهم
ላፍም means I don't understand ላፍም I don't understand ወይም አልገባኝም አልተረዳሁም ስትሉ ላፍም የሚለው ፍሬዝ መጠቀም ትችላላችሁ ማለት ነው right. The next one is also admin fadlak right. admin fadlak means repeat please እያላችሁ ነው ማለት ነው repeat please ወይም እባክህ አንዴ ድገምልኝ admin fadlak ትላላችሁ ማለት ነው or ደግሞ while al-hammam right while al-hammam ስትሉ where is the bathroom while al-hammam right where is the bathroom እያላችሁ ነው ማለት ነው ወይም ደግሞ ሽንት ቤቱ የቱ ጋር ነው እያላችሁ እየጠየቃችሁ እንደሆነ መገንዘብ አለባችሁ ማለት ነው the next one is also aghlaq means just close it aghlaq close it እያላችሁ ነው ወይም ደግሞ ዝጋው እንደማለት ነው right and iftah is just open it ማለት ነው ወይም ክፈተው ስትሉ iftah የሚለውን ፍሬዝ መጠቀም ትችላላችሁ ማለት ነው and also the last one is mumkin musadah means can you help me mumkin musadah right can you help me ወይም ልትረዳኝ ትችላለህ ስትሉ mumkin musadah የሚለውን ፍሬዝ መጠቀም ትችላላችሁ ማለት ነው ስለዚህ ወርክ ፕሌስ ላይ ኢሴንሻል የሆኑ ፍሬዞች እነዚህን ይመስላሉ ማለት ነው ወደ ሶስተኛው ሶስታችሁ ደግሞ number 3 is called direction and location እናገኛለን ወይም ዳይሬክሽን እና አቅጣጫን መስጠት ስትፈልጉ ወይም ቦታ መጥቀስ ስትፈልጉ እነዚህ ፍሬዞች መጠቀም ትችላላችሁ ያሚን means right ማለት ነው ወይም በቀኝ ወይም ቀኝ ማለት ነው ያሚን ብላችሁ ልትገልጹ ትችላላችሁ or shimal means left ማለት ነው left ወይም በስተግራ በኩል እያላችሁ ወይም ግራ ስትሉ shimal ትላላችሁ alahatul means straight head ማለት ነው alahatul means straight head right ቀጥታ ወይም ቀጥ ብለህ ስትሉ alhatul head የሚለውን ፍሬዝ ትጠቀማላችሁ ማለት ነው and wine means where is ማለት ነው where is for example ለምሳሌ where is the airport ወይም ኤርፖርቱ የት ነው ማለት ብትፈልጉ እንዴት ነው የምትሉት well almuter የሚለውን መጠቀም ትችላላችሁ wine almuter የሚለው where is the airport እያላችሁ እንደሆነ ማወቅ አለባችሁ kahrib means near ማለት ነው ወይም ቅርብ ነው ስትሉ ነው kahrib የምትሉት or ba'id you could say ba'id means far ወይም ሩቅ ነው እያላችሁ ነው ማለት ነው ወደ አራተኛ ወስዳችሁ safety and emergency እናገኛለን ከደህንነት ጋር የተገናኙ ቃላቶችን እነዚህ መጠቀም ትችላላችሁ ማወቅም አለባችሁ ማለት ነው የመጀመሪያው እንግዲህ ስናይ musadah means help ማለት musadah you could say musadah means help ወይም እርዱኝ ማለት ነው ወይም እርዳታ ማለት ነው musadah ይባላል and also tiflis means fire extinguisher ነው ያ ማለት ምንድነው እንግዲህ የእሳት አደጋ መከላከያ ወይም ማጥፊያ that's fire extinguisher ነው ማለት ነው atakatir that means this is dangerous ማለት ነው atakatir በጣም አደገኛ ነው ስትሉ atakatir የሚለው ፍሬዝ መጠቀም ትችላላችሁ in English this is dangerous እያላችሁ እንደሆነ ማወቅ አለባችሁ ማለት ነው harass when you say harass means a security guard እያላችሁ harass ጠባቂ እያላችሁ ነው ማለት ነው ahaltul means ተጠንቀቅ ወይም be careful ስትሉ ahaltul ትላላችሁ ahaltul የሚለው ፍሬዝ መጠቀም ትችላላችሁ ማለት ነው እነዚህ ሴፍቲ ውስጥ ኮንሲደር ማድረግ እንዳለባችሁ ማወቅ አለባችሁ ማለት ነው ስለዚህ ስለ ሴፍቲ ስታወሩ ሁሌም እንደዚህ ነገሮች እንዳሉ you have to remember ወደ አምስተኛው ወስዳችሁ ደግሞ number 5 is number and time ነው ማለት ነው ቁጥርንና ጊዜን ስገልጹ እንዴት ነው የሚለው እስቲ ላሳያችሁ alright እነዚህ እንግዲህ ቃላቶች ወይም ቁጥሮች ማወቅ ግድ ይላል ዋሂድ አንድ ብላችሁ ልትጠሩ ትችላላችሁ ዋሂድ ትላላችሁ ሁለት ስትሉ itnahayan right and 3 ወይም 3 ስትሉ tahlata right tahlata is 3 አራት ስትሉ arbah is አራት ወይም 4 ማለት ነው ከ50 means አምስት እያላችሁ እንደሆነ ማወቅ አለባችሁ ሳካም ሰዓት ስንት ሰዓት ነው ስትሉ ሳካም ትላላችሁ what time is it እያላችሁ ነው ማለት ነው ዛሬ ስትሉ እንዴት ነው ለምሳሌ አህሊያሁም means today አህሊያሁም ዛሬ እያላችሁ ነው ማለት ነው and bukrah means tomorrow ወይም ነገ እያላችሁ ነው bukrah ብላችሁ መጠቀም ትችላላችሁ ማለት ነው alright number 6 is daily life and markets ነው ማለት ነው በህይወታችሁ ላይ ግብይት አለ አይደል እንዴ በዕለት ተዕለት ህይወታችሁ ላይ በግብይት ጊዜና ማርኬት ላይ ስትሆኑ
ወይም ስትገበያዩ ልትጠቀሟቸው የምትችሏቸው የተወሰኑ አገላለጾችን ላሳያችሁ in English and in Arabic ማለት ነው። ለምሳሌ እስቲ how much is it ወይም ምን ያህል ነው ማለት ብትፈልጉ እንዴት ነው የምትሉት? ከማል ታህማን ትላላችሁ ማለት ነው። how much is it ወይም ምን ያህል ነው እያላችሁ እንደሆነ ማወቅ አለባችሁ። or ደግሞ ጋህሊ ልትሉ ትችላላችሁ። ጋህሊ means expensive ወይም በጣም ውድ ነው እያላችሁ ነው ማለት ነው። you can say ሩካስ means it's very cheap ወይም በጣም ርካሽ ነው እያላችሁ ነው ማለት ነው። ሩካስ ትላላችሁ። and also can you lower the price ማለት ብትፈልጉ ወይም ዋጋውን ትቀንስልኛለህ ማለት ቢኖርባችሁ እንዴት ነው? you could say ቱምኪን ቱካፊፍ means can you lower the price ወይም ዋጋውን ልቀንስልኝ ትችላለህ ስትሉ ቱምኪን ቱካፊፍ የሚለው መጠቀም ትችላላችሁ ማለት ነው። አኩድ ሀታ means take this ማለት ነው። ወይም ይሄን ወሰደው ስትሉ አኩድ ሀታ ብላችሁ ትገልጻላችሁ ማለት ነው። and also ማሂ means water እያላችሁ ነው ወይም ውሃ እያላችሁ ነው ማለት ነው። ታይሂም means food right ታይሂም means ምግብ ወይም food እያላችሁ ነው ማለት ነው። እነዚህን take this ማለት ነው ስትገበያዩ ልትጠቀሙባቸው የምትችሉ ናቸው። ወደ ሰባተኛው ልሰዳችሁ ኮሚኒቲ and social phrases ናቸው የምናገኛቸው። እነዚህ ኮሚኒቲ ወይም ሶሻል ፍሬዞች በማንኛውም ሁኔታ ላይ ከሶሻል ኢንተራክሽን ጋር ወይም ከሰዎች ጋር ልንጠቀማቸው የምንችላቸው ቃላቶች ናቸው ወይም ከዛ ጋር የተገናኙ ናቸው። alright የመጀመሪያውን ስናገኘው እንግዲህ ከይፍ look means you could say to men how are you ሊሆን ይችላል or for ከይፍ ሊክ how are you ሊሆን ይችላል ማለት ነው። ለሴት ልጅ እንደዚህ አይነት አገላለጾች እንዳሉ መጠቀም አለባችሁ። where at ዱባይ ማለት ነው። and also ሌላው ደግሞ I am from ማለት ብትፈልጉ am ኖህ ሚን ብላችሁ ትገልጻላችሁ። I am from የመጣሁት እያላችሁ ነው ማለት ነው። am ኖህ ሚን don't forget that. and also አንድ ሰው ሲያስነጥሰው ብታዩ ይማር ስትሉ እንዴት ነው? ቱህ ሳህሊህ ማህት bless you እያላችሁ ነው። ወይም ይማር ቱህ ሳህሊህ ማህት ብላችሁ ነው የምትገልጹት ማለት ነው። ይማር ስትሉ የሆነ ሰው ደግሞ ስኬት ሲደርስ congratulation ወይም እንኳን ደስ አለ ስትሉ መብሩክ right you could say መብሩክ ትላላችሁ። እንኳን ደስ አለ congratulation እያላችሁት እንደሆነ ማወቅ አለባችሁ ማለት ነው። ወደ ስምንተኛው ልሰዳችሁ። ወደ ስምንተኛው examples and dialogue ነው ማለት ነው። አሁን ከላይ ያየናቸውን እስቲ በተወሰነ መልኩ ምሳሌዎች በንግግር መልኩ ምሳሌ ልምምድ እናድርግ እስቲ። ለምሳሌ asking for direction ወይም የሆነ ዳይሬክሽን መጠየቅ ብትፈልጉ እናንተ ምንድነው የምትሉት? ለምሳሌ where is the hospital ማለት ብትፈልጉ እንዴት ነው የምትሉት? ወይን አል ሙስጠፋ ትላላችሁ ማለት ነው። where is the hospital እያላችሁ እየጠየቃችሁ ነው። ወይም ሆስፒታሉ የት ነው ያለው እያላችሁ ነው ማለት ነው። there is on the right ወይም በስተቀኝ በኩል ነው ስትሉ እንዴት ነው የምትሉት ማለት ነው? ሁናክ አልያሚን ስትሉ there is on the right ወይም ደግሞ የአቅጣጫ ያለው በስተቀኝ በኩል ነው ብላችሁ እየጠቆማችሁ እንደሆነ ማወቅ አለባችሁ ማለት ነው። alright ድርድር ስታደርጉ እንግዲህ በተለያዩ bargaining in the market ላይ ወይም በገበያው ውስጥ ለመጠየቅ ስትፈልጉ ለምሳሌ how much is it ማለት ስትፈልጉ ወይም ይሄ ምን ያህል ነው ማለት ስትፈልጉ እንዴት ነው የምትሉት? ካህ ማህታስ ብላችሁ ነው የምታነቡት ማለት ነው። ሴለሩ ወይም ደግሞ ሻጩ ምን ሊል ይችላል? it's 50 ድርሃም ይላችኋል። 50 ድርሃም እያላችሁ ነው ማለት ነው። እናንተ ኤክስፔንሲቭ ነው can you do 30 ይሄ በጣም ውድ ነው 30 ድርሃም አድርግልኝ ማለት ቢኖርባችሁ እንዴት ነው የምትሉት? ጋልሂሙም ኪንታላህቲን ብላችሁ ነው የምትገልጹት። ኤክስፔንሲቭ ነው can you do 30 ድርሃም ታደርግልኛለህ? ውድ ነው 30 አድርግልኝ ብላችሁ እየጠየቃችሁ ነው ማለት ነው። alright work space or safety ላይ ደግሞ work space ላይ ወይም እየሰራችሁ ለምሳሌ ከጤና ጋር ወይም ከሴፍቲ ጋር የተገናኘ ነገር ማውራት ቢኖርባችሁ እንዴት ነው የምታወሩት? ለምሳሌ this is dangerous no helmet አላረክም ይሄ በጣም አደገኛ ነው ማለት ቢኖርባችሁ ነው ኮንስትራክሽን ላይ how can you say that? ታካቲር ላኩባ ስትሉ እንዴት ነው this is dangerous no helmet ያላችሁ ነው ማለት ነው። እነዚህን ይመስላሉ ማለት ነው። እንግዲህ የነገርኳችሁን ነገሮች ጥንቅቅ አድርጋችሁ እንግዲህ ከተለማመዳችሁ ቋንቋችሁ ላይ ራሳችሁ ላይ አንድ እርምጃ ብቻ ሳይሆን ትልቅ ደረጃ ከፍ ማለት ይቻላል ማለት ነው። with these phrases you'll navigate work markets and social interaction confidently in ዱባይ ማለት ነው። ዱባይ ላላችሁ
ይህን ቪዲዮ አይታችሁ ምናልባት አዲስ ከሆናችሁ እንደሚጠቅማችሁ እርግጠኛ ነኝ። የእናንተን አስተያየት ለመስማት በጣም ጓጉቻለሁኝ። እስቲ ሀሳብ አስተያየቶቻችሁን ጻፉልኝ ኮሜንት ላይ። በቀጣይ ደግሞ አሪፍና ምርጥ የሆነች ቪዲዮ ወደ እናንተ ይዘን ከች እንላለን። እስከዛው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እንዳይረሳ። ሀሳባችሁን ጻፉልኝ። እስከዛው በቀጣይ እስካገኛችሁ ባይ ባይ ቻው።